ኮንትራታችሁ ባላችሁበት መቀጠል እዛው ቤት መቀጠል ስትፈልጉና ቢሮ ስትሄዱ ቋንቋ አውቃችሁ ስራ ችላችሁ ሁሉ ነገር ጨርሳችሁ ቢሮ ስትሄዱ ማወቅ ያለባችሁ ነገራቶችና መሰል ጥያቄዎቻችሁን እመልሳለሁ ዛሬ ማለት ነው። ከእናንተ የሚጠበቀው ግን ለብዙ እህቶች እንዲደርስ ሰብስክራይብ ችግር የለብኝም። እኔ ከፈለጋችሁ አድርጉ። አዲስ የሆናችሁ ነባር ቤተሰቦቼ ግን እምወዳቸው ማከብራችሁ ላይክ ማድረግ እንዳትረሱ፣ ጥያቄዎቻችሁን ከስር ማስፈር እንዳትረሱ ማለት ነው። ይህ ለእናንተ ያለኝ ፍቅር ኩሽናውን ከላይ አስልቼ መሬቱን አላጸዳሁትም፣ ግን ለእናንተ ቪዲዮ አድርሼ ከዛ ቁጭ ብዬ አጸዳዋለሁ በሚለው ተውኩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቼ ፋሚሊዎቼም ጭምር ናቸው እናንተ ወላሂ እውነቴን ነው በጣም ወዳችኋለሁ። በዛ አጋጣሚ ፍቅሬ ገልጬላችሁ አላቅም ማለት ነው። እሺ አሁን ቀጥታ ወደ ቪዲዮ ሲሄድ ኮንትራታችሁን እዛው ቤት መቀጠል ስትፈልጉ መናገር አትናገሩ። ኮንትራቴን ልቀጥል ነው አንቺ ቤት ምናምን አትበሉ፣ ምንም ችግር ውስጥ ብትሆኑ ማለት ነው። ነገር ግን ራሷ ኮንትራት ትቀጥያለሽ ወይ እኔ ጋር ካለቻችሁ ግን መስማማት ያለባችሁ ነገር አለ። ምክንያቱም አንቺ ቀጥላለሁ ምናምን ብለሽ ስትስገበገቢ ትንቅሻለች፣ መስራት ትፈልጋለች ብላ ማሟላት ያለባት ነገር ሁሉ ለአንቺ ላታሟላት ትችላለች። ምክንያቱም ስራውን እንደምትፈልጊ ችግርሽን ምናምን ታውቃለች። ብዙ ጊዜ አረብ ቤት ደካማ ጎናችሁን እንዳትናገሩ። እኔ ተቸግሬ ነው እንደዚህ ነው ብር የለኝም ምንም አይነት ነገር ምናምን፣ ብር እንደምታጠራቅሙ ቤት እንደምትሰሩ ጥሩ ነገራችሁ መናገር ያለባችሁ ባይዘው ለአረቦች ማለት እኔ እኮ ቤት እየሰራሁ ነው። በየወሩ ደግሞ ደሞዝ ለመቀበል የሚመቻችሁ ነገር ቢኖር እኔ እኮ ቤት እየሰራሁ ነው፣ ቤቴ እኮ በየወሩ ብር ይፈልጋል ምናምን እንደዛ በሉ ማለት ነው። አቅራሩ ባይኖራችሁም ለምን ያኔ እሷ እኮ የተመቻቸ ህይወቷን እያመቻቸች ነው ስለዚህ ብለው እናንተን የመያዝ ፍላጎታቸው እየጨመረ ይሄዳል። እናንተ ግን ችግራቸው እንኳን ለአረብ ለኖርማሊ ለጓደኛሽ ራሱ ችግርሽ ንገሪያት፣ ትጠላሻለች። ችጋራም ነው የምትልሽ፣ አታከብርሽም፣ ትንቅሻለች። ስለዚህ መዳሞችም ችግሮቻቸው ስትነግሯቸው በጣም አቅለው ነው የሚያዩዋችሁ። ትለመማጠኛለች፣ ቄጤ ድረስ ትላሳኝ ነው የሚሉት፣ አናታችሁ ላይ ነው የሚወጡት ማለት ነው። እና ምንድነው እዛው ቤት ሴትዮ በራሷ ፍላጎት ትቀጥያለሽ ወይ ብላ ከጠየቀችሽ አንቺ ማለት ያለብሽ ምንድነው አንደኛ በደሞዝ ጭማሪ ትስማማለሽ። ለምሳሌ 1000 ብር ትሰሪ ከነበረ 1002 እንድታደርግልሽ አንቺ ከዛም በላይ ጥሪባት። ግን እሷ 1-2000 ነው ልትልሽ የምትችለው። ምክንያቱም ብዙ አረብ ሀገራቶች እንደዛ ስለሆነ 4ኛ ዓመትሽን ልትቀጥይ ስትይ በ1200 ነው። አብዛኞቹ አሁን ለምሳሌ ምግብ ምትቺ ከሆነ ምግብ፣ ጽዳት ምናምን ሙሉ ስራ ምትሰሪ ከሆነ እስከ 1500 ያደርጉልሽ እንዲያደርጉልሽ ተናገሪ። ምክንያቱም ምግብ የሚሰራ ሰው ተፈላጊ ስለሆነ ማለት ነው። ብትወጪ እዛው ቤት 1200 ብር ከምትቀጥይ ምግብና ጽዳት ምናምን ምግብ ፐርፌክት ከሆንሽ ደግሞ በአሪፍ ደሞዝ ቢሮን ብትሄጂ አቋም ካለሽ ጠንካራ ከሆንሽ የመጠየቅ እኔ እንዲህ አይነት ነገር እችላለሁ እንደዚህ ትከፍያለሽ ወይ የማለት የማውራት ችሎታ፣ ድፍረት፣ አንገት ያለ መድፋት ነገር ካለሽ በአሪፍ ደግሞ ስራ ትገቢያለሽ ቢሮን ብትሄጂ ማለት ነው። ግን ካለመዱት መላይካ የለመዱት ሰይጣን ይሻላል የሚለው ደግሞ ወደዛ ስንሄድ ቤቱ ጥሩ ከሆነ ላንቺ ምቾት ካለው ብሩ ችግር የለውም። ዋናው ጤናማ መሆኑ ነው። የምትሰሪው ስራ አንቺ የሚጎዳሽ አይደለም ነው። ገባሽ? ብሩን በሂደት ይጨመራል። ለምሳሌ 6ኛ ዓመትሽ ስትቀጥይ በ1006 ሊያረጉልሽ ይችላሉ በእርግጠኝነት ማለት ነው። የሚወዱሽ ከሆነ አንቺ ስራሽን አክባሪ ከሆንሽ፣ ስራሽ ወዳድ ከሆንሽ በስራሽ ማለት እንደዚህ ስላችሁ አሁን ፍግት አድርጉ ተጎዱ ምናምን እያልኳችሁ አይደለም። ስራ በሲስተም ነው የሚሰራው። ኦኬ። እና ምንድነው እስከ 1002 ለምሳሌ ጽዳት ብቻ ምሰር ከሆነ እስከ 1002 እዛው ቤት መቀጠል እንዲጨምሩላችሁ መናገር ትችላላችሁ ማለት ነው። ሌላው ደግሞ ምግብ ምናምን የሚጎድል ነገር ካለ ለምሳሌ ቅባት፣ ሻምፑ፣ ሳሙና ማታሟላላችሁ ከሆነ ቅባቴን፣ ሳሙናዬን ይሄን ነገር ታሟይልኛለሽ። ወይም ደግሞ እሷ አሁን መዳሞች የተለያዩ ነገር በየወሩ የሚገዙላችሁ ከሆነ እቃ የተለያዩ ነገር ነው የሚገዙላችሁ። ወይም ደግሞ ሻምፑ፣ ሳሙና የምትገዛልሽን 100 ብር ያንን በምትገዥበት ፋንታ እኔ የራሴ የሚስማማኝን እገዛለሁኝ 100 ብር ጨምርልኝ ብላችሁ እስከ 1300 ማስደረግ ትችላላችሁ ማለት ነው። ንቁ እህቶቼ። ለምሳሌ ምን መሰላችሁ አሁን በ100 ብር ብታስጨምሩ ይሄ የኮስሞቲክሳችሁ የንጽህና መጠበቂያችሁ 100 ብር በወር ብታስጨምሩ
የ100 ብር ዕቃ እስከ 6 ወር ልትጠቀሙ ትችላላችሁ። ለምሳሌ ትልቁ ቫዝሊን ብትገዙ፣ ትልቁ አሪፍ ሻምፖና ኮንዲሽነር ብትገዙ፣ ሳሙና 10 ፍሬ ወይም 6 ፍሬ ብትገዙ ብዙ ጊዜ ትጠቀሙታላችሁ። ኦኬ ትርፍ ይሆንላችኋል ማለት ነው 100 ብር። እና እሺ ካሏችሁ ነው ያልኩ፣ በግድ ሳይሆን እሺ ካሏችሁ። ካላሏችሁ ግን ለፀጉራችሁ የሚስማማችሁን ነገር መርጣችሁ ሁል ጊዜም ስታመጣላችሁ አንድ አይነት ነገር እንድታመጣላችሁ መናገር። አሁን በዚህኛው ወር ያመጣችሁን የዛሬ 2 ወር ብታመጣው አንድ አይነት እንዲሆን። ምክንያቱም ኮስሞቲክስ ይሄ ሻምፖ ምናምን በቀያየራችሁ ጊዜ ፀጉራችሁ እየተቀያየረ እየተበጣጠሰ ነው የሚመጣው ማለት ነው። ይሄንን መጠንቀቅ መቻል አለባችሁ። በመቀጠል ምግብ ምናምን ከሌለ ይሄ የለም እዚህ ቤት በድፍረት መናገር ነው። ምግብ የለም እዚህ ቤት እኔ ይሄ ፈልጋለሁ። ለምሳሌ አብዛኞቹ ሰራተኛ እንደኛ ያለ አሁን ለምሳሌ አብዛኛው ጊዜ እንቁላል ነው የምጠቀመው። እንቁላል፣ ፉል፣ ፎሶሊያ ምናምን የተለያዩ ነገሮች እንድታመጣ መናገር በድፍረት ያለ መፍራት። ምክንያቱም እነሱ ሲያዙን አይፈሩ አይደለ? በግልጽ መናገር መቻል። እነዚህ ነገሮች መስማማት። የምትጮህ ከሆነ እንድትጮህብኝ አልፈልግም። በቃ እኔ ስራዬን አክብሬ ነው የምሰራው፣ አትጮህብኝ። በስነስርዓት ትዘዥኝ፣ በስነስርዓት እሰራለሁ። እነዚህ ችግር ይቻላል። ግን ዋናው ነገር ደሞዛችሁ ማስጨመሩ ላይ፣ ምግባችሁ ላይ፣ ይሄ የፀጉር የንጽህና መጠበቂያዎችን የማይገዙ ከሆነ እነዛን ነገሮች እንዲያስተካክሉ አስጠንቅቃችሁ መናገር መቻል አለባችሁ። በመጀመሪያ ለ2 ዓመት እንዳትፈራረሙ። 4ኛ ዓመት ላይ ማትተማመኑባቸው ከሆነ ለ2 ዓመት ሳይሆን ለ6 ወር ተፈራረሙ። አሁን የ6 ወር አሰርልኝና ከዛም በኋላ ደግሞ አንቺ እነዚህ ነገሮች የምታስተካክይ ከሆነ አይቼሽ የ2 ዓመት ታደርጊዋለሽ ኮንትራቱን ምናምን ብላችሁ ተስማምታችሁ። እባካችሁ እምለው ደግሞ በተጨማሪ ሳታነቡ እንዳትፈርሙ። አንትን ማድረግ በቃ ጉግል ላይ እስካን ማድረግ ትችላላችሁ። ጉግል ያነባዋል። ፎቶ ታነሱታላችሁ በስነ ስርዓት። ከዛም በኋላ ጉግል ላይ ትገቡና የፎቶ ምልክት ያመጣላችኋል። እሱን ስትጫኑት ከጋላሪ ነው ወይስ ፎቶ ለማንሳት ነው ይላችኋል። ከጋላሪ ትሉታላችሁ። ያ ስክሪንሻት ያደረጋችሁ ፎቶ ያነሳችሁት ወረቀት እዛ ላይ ትራንስሌት የሚል አለ። በትራንስሌት ወደ አማርኛ ቀይራችሁ እነዛን ነገሮች ዊል ማንበብ መቻል አለባችሁ። በጣም በርካታ እህቶች ጉድ እየሆኑ ነው ያሉት እንደዚህ ባለ ማንበብ የተነሳ ማለት ነው። እና በአሁኑ ሰዓት በጣም ጊዜው ተሻሽሏል። እንደ ድሮ አስተርጓሚ ምናምን አያስፈልጋችሁ። በስልካችሁ ፎቶ አንስታችሁ ጎግል ሄዳችሁ፣ በጣም ቀላል ነው። ጎግል ስትሄዱ የፎቶ ምልክት ቀጥታ ስትገቡ የፎቶ ምልክት አለ በቀኝ በኩል ማለት ነው። እሱ ስትነኩት ቀጥታ ኬት ነው ፎቶ ለማንሳት ነው ወይስ ከጋለሪ የተነሳ ነው ይላችኋል። ያን ጫን ትላላችሁ። ጋለሪው ያነሳችሁት ፎቶ ታመጡታላችሁ። ትራንስሌት የሚል አለ። እሱን ጽሁፍ ስትነኩ ደግሞ ምንድነው የምትፈልጊው ያመጣል። ጽሁፍ አማሪክ ትላላችሁ። በዛ መልኩ ማንበብ መቻል ትችላላችሁ። ወዳችኋለሁ። በቀጣይ ደግሞ አሪፍ ቪዲዮዎችን ይዤ እመጣለሁ። ጥያቄው አላበቃም። ጥያቄ ካላችሁ ጠይቁኝ። ስለ ፓስፖርት ምናምን ብዙ ጥያቄዎች አሉኝ። አሁን ግን ይሄን ነገር ሳብራራ ደቂቃ ስላለቀብኝ በቀጣይ ደግሞ ነገ እመለሳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። እሺ